ኬንያ በአደገኛ አዳኞቿ ትታወቃለች። አቡሸማኔዎች ፍጥነትን መሰረት አድርገው ማደን ተክኖበታል። በጣም ፈጣን ናቸው፣ መታጠፍ ይችሉበታል። ስለዚህም አነስ ባሉ እንስሶች ላይ በጣም አደገኛ ናቸው። የአንበሳን ያክል ኃይልና ጥንካሬ ስለሌላቸው ግን ተለቅ ያሉት እንስሶችን ማሳደድ አይችሉበትም። ይሄ ወንድ ግን ከሌሎቹ የተለየ ነው። ምክንያቱም በህብረት ጥንካሬ እንደሚገኝ ተምሯል። ስለዚህም ከወንድሞቹ ጋር እንጂ ብቻውን አይድንም። ሁለት ብቻ ሳይሆን 3 ወንድማሞች አብረው ነው የሚያድኑት። ምክንያቱም አብረው ከሰሩ ትላልቅ እንስሶችን መጣል እንደሚችሉ ተረድተዋል። አሁን አይናቸው በዚህ ሰጎን ላይ ያደረጉ ይመስላል። ሰጎኖች ለማምለጥ መብረር ባይችሉም የአንድ አቡሸማኔ እጥፍ ክብደት አላቸው። እናም አንድ ደህና ምት አቡሸማኔዎቹ ላይ የሚያሳርፉ ከሆነ የአቡሸማኔዎቹ መሞት የተረጋገጠ ነው። ከዚህ ወንድ ሰጎን አጠገብ ምናልባት ቀለል ያለ ታርጌት ልትሆን የምትችል ሴት ሰጎን አብረዋለች። ምንም 3 ቢሆኑም ይሄ ነገር እጅግ በጣም አደገኛ ነው። ምክንያቱም አንዱ ከተጎዳ የቀሩት 2 ምንም ሊያደርጉ አይችሉም። በሌላ በኩል ካሸነፉ ግን በልተው የማይጨርሱት ስጋ ያገኛሉ። ወንዱ ሰጎን ከወንድማሞች አቡሸማኔዎች መካከል አንዱን አይቶታል። ነገር ግን ድንገት 3 ሆኖ ማሳደድ ጀመሩ። ሴቷ አደጋ ላይ እንዳለች ለማገናዘብ ዘግይታለች። ስለዚህም አቡሸማኔዎቹ ቀጥታ ወደ ሴቷ መሩ። ይህን ያክል ሰጎን የጣሉት የ3 ወንድማሞች ክብደትና ጥንካሬ አንድ ላይ ተደምሮ ነው። በዚህ ሰዓት እንኳን እቺ ኦስትሪች ሊገድል የሚችል ምት ልታሳርፍ ትችላለች።